በሁለቱ መካከል የተፈጠረው እንደዚህ ነው። ቃቂ ተስፋዬን በዚህ ዘፈን ታስታውሱታላችሁ። እናም ኢትዮጵያ የሚል ሐሳብ ያለው ፕሮፖዛል ያዘጋጅና ሊያግዘው የሚችል ባለሀብት ሲያፈላልግም መንሱርን ይጠቁሙታል። እሱም መንሱር ጋር ይገባል። ይሽከረከርብኛል። ቃቂ ስለ ስራው በደንብ ካስረዳው በኋላ ተማክሬበት እነግርሃለሁ የሚል ነበር የመንሱር መልስ። ከዛ በኋላ በተደጋጋሚ ቢደውልለት መንሱር ሊያነሳለት እንዳልቻለ ቃቂ ይናገራል። ብደውልልህ ረቢሽስ ክርስቶስ። እናም እኔ በአካል በደንብ ስላየሁት መንሱር ቲክቶክ ላይ ብቻ ነው ባለሀብት ይላል። ቲክቶከር ነው ድረስ እንዴ እኔ አልቆረጣጥመውም እንዴ። በመጨረሻም እችን ነቆራ ይጨምራታል። በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከቢደግፉስ እንዴ። መንሱርም ይሄን ባየ ጊዜ ስሜን የሚያጠፋ እምነቴን የሚያጎድልና ከማህበረሰቡ ጋር ሊያጋጨኝ የሚችል ንግግር ተናግረሃል፣ ስለዚህ በ24 ሰዓት ውስጥ ይቅርታ ጠይቀኝ ካልሆነ ህግ ፊት አቆማለሁ የሚል ቪዲዮ ይለቃል። በ24 ሰዓት ውስጥ ይቅርታ እንድጠይቀኝ ነው። ነገር ግን 24 ሰዓት አልፎ ቃቂም ይቅርታ ሲጠይቅ አላየሁትም። መንሱርም በእልህ ትክክለኛ ሀብቱን ያሳያል ብዬ ተስፋ አደርጋለሁ።